ሰላም እንዴት ናችሁ? አለን ይመስገን። በርጣሚዎስ በጣም የሚገርም መልዕክት ታስተላልፋለና እሱን እኔና መጨረሻ ላይ እናወራለን ማለት ነው። አሁን ማል ቪዲዮችን እያቆምን እንዲህ ነው ምናምን አንልም። ስለዚህ ልንማማርበት ስለሆነ ሀሳቡን በስርዓት መስማት ስላለብን ነው። ከጨረስኩ በኋላ መጨረሻ ላይ ሀሳብ የምሰጠው ነው። ዛሬ እስኪ ትንሽ ቁም ነገር እናወራ። እኔ አንደርስታንድ ካረኩት ነገር ማለት ነው እና ህይወቴ ላይም ከተፈጠረ ነገር ነው። አንተ ለራስህ አደላህ ማለት ለእግዚአብሔር አደላህ ማለት ነው። ምን ማለት እንደሆነ ልንገራችሁ። ላለፉት 3-4 ዓመታት እኔ በህይወቴ በጣም ምንድነው የምትፈራው በባል ብቻዬን መሆን፣ ብቻዬን መቀመጥ፣ ብቻዬን መብላት፣ ብቻዬን መራመድ፣ ብቻዬን መኖር፣ ብቻዬን ማደር በጣም ነው የምፈራው። ብቻዬን ማሰብ ራሱ ከሰው ጋር ሆኜ ነው እንጂ ብቻዬን ካሰብኩ ራሴን እፈራዋለሁ። በጣም ራሴን አላውቀውም። ገባችሁ? ሙሉ ሐሳቤ ምንድነው? ወይኔ ያ ሰው እንዳይደብረው፣ ወይኔ ያ ሰው እንዳይከፋው፣ ለምንድነው እንደዚህ ሆነው ፊቱ እንደዚህ ሲል፣ ለምንድነው ፊቱ እንደዚህ እየሆነ ያለው? ወይኔ ጉድ ያስከፋሁት እንዴ፣ ወይኔ ያስጨነኩት እንዴ፣ ወይኔ እንደዚህ እናርግ። የሆነ ሰው እንደዚህ ሲል እሺ፣ የሆነ ሰው የሰው ሐሳብ የሰው ሁሉ ነገር የሰው ነው። ከኔ ምንም የሚመጣ ነገር የለም። 3 ዓመት ሙሉ እንደዛ ነው የሆንኩት። ያ ደግሞ በጣም ብዙ ዋጋ ነው ያስከፈለኝ። በጣም ብዙ ዋጋ ራሴ አረቆኛል። ከራሴ አራቀኝ ማለት ከእግዚአብሔር ራኩኝ ማለት ነው። እና እንዴት ወጣው? እግዚአብሔር ለካ አንተን ሲፈልግህ ብቻህን ያስቀርሃል። እዚህ ዓለም ላይ ሰው እንደሌለ ምንም ነገር እንደሌለ አንተና እሱ ብቻ ነው የምትተያዩት። እዚህ ዓለም ላይ አለኝ የምትለው ኩራትህ፣ ሰው፣ አቅምህ፣ ሁሉ ነገር ይወሰዳል። አንተ እሱ ራቁትህን ከሱ ጋር ብቻ ነው የምትተያዩት፣ ፌስ ቱ ፌስ። ገባ? አለኝ ያልከው ሰው ባንክ አካውንት ውስጥ አለኝ ያልከው ገንዘብ፣ መኪና ምናምን የምትለው የለም። እሱና አንተ ብቻ። ገባ? ከዛ በኋላ እግዚአብሔር ቀጥታ ሊትራሊ እንደዚህ ነው የተያየ ነው። እኔና እሱ አጠገብ ያሉኝ የምላቸው ነገሮች ሁሉ ተወሰዱ። ኩራቴ ተወሰደ። አለኝ የምለው ዝና ጠፋ፣ እየደበዘዘ አየሁት። ገንዘብ የለም፣ ችግር ነው። ህይወት የተሳካ ብዬ ቲክቶክ ክሬቲቭ አዋርድ አሸንፊያለሁ፣ የለም። ገባችሁ? ተረሳው ሊድራል። ከዛ እግዚአብሔር አገኘኝ እና እኔና እሱ ብቻ አወራኝ በስርዓት። እንዴት አወራኝ? ፔንፉል ነው መንገዱ፣ ትልቋ ጊዜ ህመም አለው፣ ወሳኝ ጊዜ ግን ከዛ ራስህን ከምታገኝበት ወይ የምትወጣው በዛ ብቻ ነው። that's the only way። በቃ እግዚአብሔር ብቻ ነው። ገባ? እና እኔ ምን ተረዳሁኝ? እግዚአብሔር ለካ ያለው እዚህ ልባችን ውስጥ ነው። እኛ ሌላ ቦታ እንፈልገዋለን፣ ወይ እዛ ነው እዚህ ነው። ኖ እውነት ነው። እግዚአብሔር ቤተክርስቲያን ውስጥ ገዳም፣ መስጊድ ይገኛል አለም። ግን ከምንም በላይ እግዚአብሔር አክብሮ የሰራው እኛን ነው። ልባችን ውስጥ ነው ያለው። እግዚአብሔርን ማውራት ከፈለክ ልብህን አድምጠው፣ ልብህ ያወራሃል። እግዚአብሔር ውስጣችን ነው ያለው። ገባህ? ውስጥህ ማለት አንተ ነህ። አንተን ካከበርከው፣ ራስህን ካስቀደምክ እግዚአብሔር በፍቅር ይሞላሃል። ያኔ ነው ለቤተሰቦች፣ ለምትወዳቸው ሰዎች፣ ለእናትህ፣ ለሚስትህ፣ ለልጆች በቃ የምታወጣው ፍቅር አያልቅብህም። ለምን? አንተ መጀመሪያ ራስህን መርጠሃል ማለት እግዚአብሔርን መርጠሃል። ቡም። ራስህን መርጠሃል ማለት እግዚአብሔርን መርጠሃል። ቡም። እኔ አሁን ላይ በጣም የሚቆጨኝ ነገር ማለት እንዴት ነው ለሰው ማድረጋት እንችላለን የሚለውን ነገር ላሳስብ በጣም ግርም የሚለኝ ነው። ሶሻል ሚዲያ ላይ በጣም ብዙ ነገር ማስተላለፍ የሚፈልጉ ሰዎች አሉ። ላይክ ግን ሰው ምን ይለኛል፣ እሷ ምን ታስባለች፣ ቤተሰቤ፣ እናቴ ምናምን ብለው ያንን ያላቸው ነገር ማውጣት አይችሉም። ግን ደግሞ በጣም ኔጌቲቭ የሆኑ ነገሮችን በጣም ላይክ ከባህል አንፃር፣ ከሃይማኖት አንፃር ልክ ያሉ ነገሮችን ለማስተላለፍ አንዳንድ ሰዎች በጣም በተለየ ኤነርጂ ይመጣሉ ምናምን ነገርና አለመገጣጠሙ በራሱ ይገርመኛል። ብቻ ግን ሰው ምን ይለኛል በማለት ላይክ ብዙ ነገሮችን ከሰው አንፃር ዲፋይን ከማድረግ መውጣት አለብን ብዬ አስባለሁ። ከዛ ዞን ስንወጣ ከምድርም ውስጣችን ያለውን ነገር ሼር ማድረግ እንችላለን ብዬ አስባለሁ።
ልክ እንዳለው መጽሐፍ ቅዱስ ይናገራል። ቅዱስ መጽሐፍ ሲናገር የጠቢባኖች በራሱ ላይ ናቸው ራሱን ይመለከታል ይላል እና ሁሉም ነገር እኛ ጋር ነው ማለቅ ያለበት ብዬ አምናለሁ። እኔ ሰው ከራሱ ነፃ ያወጣል ያንን ነገር በሚያደርግ ጊዜ ማለት ነው። ራሱና ፈጣሪው ብሏል አይደል? እሱ አንተና ፈጣሪ ብቻ ትቀራላችሁ። ሰው በጣም ወሳኛ ጊዜ ትመስለኛለች። እናንተ ብቻችሁ ማንም ሰው ጀዝብ የሚያደርጋችሁ በሌለ ሰዓት ምንም በዙሪያችሁ ያለ ምንም ነገር ጠፍቶ እናንተና ፈጣሪ ብቻ የምታወሩበት ሰዓት በጣም ከብዙ ነገሮች ራሳችሁ ነፃ የምታወጡበት ጊዜ ነው ብዬ አምናለሁ እና ኮንፊደንስ እንዲሰማችሁ ያደርጋል። በቃ እኔ ውስጥ አለ እግዚአብሔር፣ እኔ ጋር ብለ ልቤ ውስጥ አለ እግዚአብሔር፣ እኔ የማደርገውን ነገር እሱን በመታመን አደርጋለሁ። ሰው እንዲላል ምናምን ብለ እንዳናስብ ምናምን ነፃ ያወጣናል ከራሳችን ማለት ነው። እንደምታዩት ነው ሶሻል ሚዲያ የሚያውቋችሁ ሰዎች ነው ሰፖርት የማያደርጓችሁ። የሚያውቋችሁ ሰዎች ሰፖርት አያደርጓችሁ። በዚህ የእናንተን ነገር እኮ ባያዩት መልካም ነው ማለት ሌላ ሰው ጋር ሄዶ ያ ነገር ሊታይ ይችላል፣ ግን እነሱ አይተውት አይወዱትም፣ ላይክ አያደርጉትም። እነሱ ላይክ ስላላረጉት ሌላ ሰውም ላይክ አያደርገው። ካገዙ ማገዝ፣ ካላገዙ ደግሞ ዞር በማለት ደግሞ ያግዟቸዋል። እና እሱንም ሁላ ነው የማያደርጉትና ከነዚህ ሁሉ ነገሮች ለማለፍ በቃ ከራሳችሁ ነፃ ማውጣት አለባችሁ ብዬ አስባለሁ። እንደዛ ነው እንግዲህ አሁን እነዚህ ልጆች ያድጋሉ። ማደግሽ አድገው ከዛ ትዳር የሚባል ነገር ውስጥ ይገባሉ። ከዛ ልጁ እንዳለው ምናምን ነገር አንዲት አውራት የነበረች ልጅ ምን ብላኛለች መሰላችሁ? የሆነ ጊዜ ማለት እግዚአብሔር በኢዮብ ሕይወት ቁማር ይጫወታል እንደ ምናምን የሚለውን አይታ እግዚአብሔር ፌር አይደለም ምናምን ማለት ጨምራለች። ከነሱ በእድሜ የምትበልጡ ምናምን ተው እንደዚህ አይነት ነገር ልክ አይደለም ምናምን ስንላቸው እንደዚህ አይነት ነገሮች እንዳይመጡ እንደዚህ አይነት ነገር ኖርማል እንዳይደረግ አሁን ትልቅ ሰው ሴትዮዋን አይተው ነው አይደል ያቆሙት ምናምን ነገር ጀስት መጣችበት ወይኔ ምናምን ብለው መደንገጣቸው ነው ምናምን በእነሱ ቤት ወንዱ እንደው ፕሊስ መንገነባውን ነገር በጣም እንትን እያደረግነው ነው እና አሁን ኖርማል ሊመስላችሁ ይችላል ምናምን ነገር እንደዚህ እንዲህ መሆኑ ምናምን ነገር ኖርማል ነው ብላችሁ የምታስቡ ሰዎች ነው። ብንጠፋ ብቻችን እንጥፋ፣ ከምር ሰው ይዘን አንጥፋ። እኔ ከሌሎ ሰርቫይቭ ካልሆነ ነገር ከሆነ ጤናማ አይደለም። ከጠፋን እኛ ነው እንጥፋ። ሰው ይዘን መጥፋት ምናምን የሚባል ነገር ይሄ በጣም እንጭጭ መሆን ነው ብዬ አስባለሁ እና ትላልቅ ሰዎች እንደዚህ እኮ አይደረግም ምናምን ስንላቸው እንዳይከተሏቸው ነው እንደዚህ አይነት ልጆች ምናምን። ዛኪሮ ማን ጋር ነው የምትጫወተው? ማነች? ታምራለች። ምን ታምራለች? ቆንጆ ነች። አንተም ታምራለህ ወይ? አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ እሷ ታምራለች፣ እኔ ቆሻሻ ነኝ። ይሄኔ መንገድ ላይ እንደዛ ተብሎ ነው አይደል? እኔ አሁን በግሌ ይሄኔ መንገድ ላይ አንተ አታምርም ምናምን ተብሎ እንደሆነ አስባለሁ። ይሄ ልጅ በዚህ አእምሮ በዚህ ልጅነቱ አእምሮ ላይ የያዘ የሚያደርገው ነገር እንደዚህ መሆን አለበት ከማውራት በላይ ነው የሆነብኝ። በጣም ልጅ በድሉ ያድጋል የምትሉ ሰዎች ይሄ ልጅ እድሉ እናቱ ማህፀን ውስጥ ረስቶ ወጥቶ ነው እንዲህ የሚሆነው ወይስ 120 ሚሊዮን የኢትዮጵያ ሕዝብ ድሃ የሆነባት ሀገር እያንዳንዳችን እድላችንን ገላ ከላይ ስንመጣ ትተነው መተን ነው መንገድ ላይ? ይሄ ልጅ ክፋታችሁና ጭካኔያችሁ ማለት ነው ወደር አልባ ነው። ወደር አልባ ጫፍ የለውም ክፋታችሁ። ባለፈው ለታ ህፃን ልጅ
ተሸክማ እንደዛ የምትሆን እናት እያሳየው ቪዲዮ በሰራሁበትኝ እያንዳንዱ ህፃን የራሱ እድል አለው። እድል ይዞ ነው የሚመጣው እና እንደዚህ አይነት እድል አለ። ሲመጣ ማስቲካ ነጋዴ መንገድ ላይ እንደዚህ እንቅልፍ የሚደፋው ልጅ ለመሆን ፈልጎ ነው የመጣው። ለምንድን ነው ሌሎች ሀብታም ሀገራት ላይ ስካንዲኔቪያ ካንትሪ ወይም ደግሞ የተለያዩ ትልልቅ ዓለማት ትልልቅ አህጉሮች ውስጥ ሀብታም የተባሉ ሀገራት ውስጥ ህፃናት እንዲህ ሲሆኑ ማናየው? ኦኬ እነሱ እድላቸው ይዘው መጥተው ነው። ይኸው ጥቅስና ተረት የሚያበዛ ህዝብ ሰነፍ ነው። በቃ ስንፍናውን በጥቅስ ስንፍናውን በተረታ ተረት በምሳሌ ንግግር እየሸፈነ ሰነፍ መሆኑን ላለመቀበልና አልቻለችም ለማለት ብቻ በግልጽ አማርኛ ሰው እድሉን ይዞ አይመጣም። እድል ይዞ የሚወለድ ልጅ የለም። የድሃ ቤት የሚወለድ ልጅ ድሃ ነው የሚሆነው። የሀብታም ቤት የሚወለድ ልጅ ሀብታም ነው የሚሆነው። ሶ ህፃናትን አምጥታችሁ እንደዚህ አቢዩዝ ከማድረጋችሁ በፊት የጉልበት ብዝበዛ፣ የስነ ልቦና ጉዳት፣ አካላዊ ጉዳት እንዲደርስባቸው ከማድረጋችሁ በፊት እናንተም ያለፋችሁበትን መንገድ ላለመድገም እባካችሁ አትሊስት ስሩ። ካልሰራችሁ አትውለዱ። እናንተ በቀን 3 መብላት የማትችሉበት ሀገር ውስጥ ልጅ አምጥታችሁ እንደዚህ ድፍት እስከሚል ድረስ እንዲሰቃይ አታድርጉ። በየጎዳናው ያሉት ህፃናትን ተው፣ በቃ ተው። በጣም ቢመራት ነው እንዲህ የምትናገረው ነው። አይታችኋል የመጀመሪያውን ቪዲዮ እሱ እንደዛ ሲል ነበር ምናምን። እኔ ቆሻሻ ነኝ ብሏል። ምን አይነት ከባድ ነገር እንደሆነ ለነገራችሁ አልችልም። በቃ በጣም የሚከብድ ነገር ነው። ሰው እንደዛ ያለ እንዲያድግ ማድረግ የለብን። በቃ በጣም የሚያስጠላ ነገር ነው። ሰው እንደዛ ያለ ራሱ። ስለዚህ ዛሬ ያዝናቸው ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ጊዜ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።